ነው መጣ ከአዲስ አበባ እና ወደኔ አይል ፍለጋ ነው ወደዚህ የመጣ ተቀበላ ያሪያዋ ወርዋሲ ኢብራካዳት ያቶስ ኢብራዳን ኢብራካት ኢራባት ዋሶኒያ ዋሩጋ ኒያባንዳ ጂሃሉስ ኢራቦስ ሼኮስ ለሮስ ኒዮስ ባስ ኒያስ ዋን ውሲያ ሮሲያ ልሳን ኤኝ ዱሪ በዓለም ዙሪያ ያላችሁ ኦርቶዶክሳውያን አካውንቴን እንደሚታወቅ ነው ሁሉም ቪዲዮዎች ይወረዱ ስለሆነ አምስት ጊዜ ኮፕሊንክ አድርጉልኝ። እናንተ የተወደዳችሁ ኦርቶዶክሳውያን ይህ ሩሲያ ካፒሪያ ሊቪንታ ሲቤሪያ ቡጂ ሊቪንታ ሚላው ቋንቋ የመንፈስ ቅዱስ ቋንቋ ወይ መንፈስ ቅዱስ ነው ብሎ ይታመናል። በፕሮቴስታንት ቤት ውስጥ ኃይልን ሊቀበል ከአዲስ አበባ ነው የሄደው ነቀምት ድረስ። ነብይ መሰረትን ማያውቀው የለም ነቀምት ነው የሚኖረውና ከአዲስ አበባ ነቀምት ሲሄድ ኃይልን ሊቀበል ነውና ኃይልን ፍለጋ ሲሄድ ኃይል እንዴት እንደተላለፈ ነው እያያችሁ ያላችሁት። ይህ እውነት ቅዱሱ መንፈስን ነው ያካፈለው ወይስ ደግሞ የማናውቀው በቅዱሱ መንፈስ በሚመስል ስም እርኩሳዊ የሆነ መንፈስ ነው በውስጡ ያስገባበት? ይህ ቋንቋ ትርጉም አልባ የሆነ ቋንቋ ነው። ስለዚህ ይህ እውነት መንፈስ ቅዱስ ነው? እኔ ደፍሬ እላለሁ ይህ ከአጋንንት ነው። እኔ እንኳንም ኦርቶዶክስ ሆንኩኝ። አምልጡ፣ መንቃት ይሁንላችሁ። እንዲገባችሁ እፈልጋለሁ። ኦርቶዶክስ እንደዚህ አይነት ነገር የለባት።